በዛሬው ቪዲዮአችን እንዴት አድርገን ስልካችንን በመጠቀም ብቻ ዩቲዩብ ቻናል እንደምንከፍት በዚህ ቪዲዮ አሳያችኋለሁ። ታዲያ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እና በስልካችሁ ብቻ ሌላ የትም ኮምፒውተር ምናምን አያስፈልግም። በስልካችሁ ብቻ እንዴት አድርጋችሁ እንደምትከፍቱ አሳያችኋለሁ። ቀጥታ ወደ ቪዲዮ። በመጀመሪያ ምን ታደርጋላችሁ? እነዚህን ሁለቱን አፕሊኬሽኖቹን እናጥፋቸው። መልሰን ግን ኢንስታል እናደርጋለን። ከዛ ዩቲዩብ ስቱዲዮን አንስታል አድርገው፣ ምክንያቱም ያስቸግራል። ወደዚህ ይመጣባችኋል። በኋላ ዩቲዩብን ደግሞ ሴቲንግ ውስጥ ገብታችሁ ታስተካክላላችሁ። አፕሊኬሽን ማኔጅመንት የምትላለች አፕሊኬሽን ሊስት ምትለዋን እንነካታለን። ከዛ ዩቲዩብ የሚለውን ታች እንፈልጋለን። ዩቲዩብ እንገባና ከዛ ዲሴብል እናደርገዋለን። ከዛ እንደዚህ ካረጋችሁ በኋላ ትመለሳላችሁ። ስለዚህ ሁለቱም ጠፍተዋል ማለት ነው። ከዛ በኋላ ምን እናደርጋለን? ወደ ክሮም እንገባለን። ወደ ክሮም ከገባን በኋላ እንደዚህ ከመጣላችሁ በኋላ ምን ታረጋላችሁ? ይሄ የስልክ ሳይዝ ነው። በስልክ ሰርቺንግ ነው ያመጣው። እኛ ደግሞ ወደ ዲስክቶፕ ሳይት መቀየር አለብን። ስለዚህ ታች ላይ ዲስክቶፕ ሳይት የምትላለች እሷን እንነካታለን። ልክ እንደ ኮምፒውተር ሰርቺንግ ያደርግልናል። ምን እናደርጋለን? እዚህ ጋር እንመጣና ዩቲዩብ ብለን ሰርች እናደርጋለን። ከዛ በመጀመሪያ መጣውን እንነካታለን። ልክ ኮምፒውተር ላይ እንደምታዩት አይነት አድርጎ እዚህ ጋር ያመጣላችኋል። ያው ዲስክቶፕ ሳይት ስላልን እንደዚህ አድርጎ ነው የሚያመጣልን። እንደዚህ ካመጣላችሁ ምን ታረጋላችሁ? እዚህ ጋር ከላይ የራሳችሁ ፕሮፋይል ፕሮፋይል አለ። እሷን ፕሮፋይሏን እንትነካላችሁ። ከዛ ከነካችሁ በኋላ ስዊች አካውንት የምትላለች እሷን እንነካታለን። ቦብ ብዬ ልክፈት። ቦብ በቃ እንደዚህ እንበለው። እንደዚህ ካለን በኋላ ምን እናደርጋለን? እዚህ ጋር ክሬት ቻናል እንላለን። ኦልራይት እንደዚህ መጥቶልናል፣ አዲስ ከፍቶልናል ማለት ነው። ኦልሬዲ እንደዚህ በቀላሉ በስልካችሁ መክፈት ትችላላችሁ። አሁን ምን እናደርጋለን? ከስተማይዝድ እናደርጋለን ይሄንን አዲስ የከፈትነውን ቻናል ማለት ነው። ስለዚህ ምን እናደርጋለን? ከስተማይዝድ የምትለዋን እንነካታለን። እንደዚህ ያመጣልናል። በጣም ደስ ይላል እንደዚህ ሲከፍት ማለት ነው። ከዛ በኋላ ምን ታደርጋላችሁ? ኮንቲኒው እንላለን። ዌልካም ቱ ዩቲዩብ ስቱዲዮ ይላል። ኮንቲኒው እንልና በመጀመሪያ ያው እንደምታዩት ባነር ማስገባት አለብን። ባነር እኔ ያዘጋጀሁት አለ። እናንተ ደግሞ ቀድማችሁ ማዘጋጀት አለባችሁ ባነር ማለት ነው። እኔ ያዘጋጀሁት ይሄ ነው። በሚቀጥለው ቪዲዮ ባነር እንዴት እንደምትሰሩ በቀላሉ አሳያችኋለሁ። አስገብቶልናል። ከዛ እቺኛው ፒክቸሯን ደግሞ እናስገባለን። እንዲህ ካስገባን በኋላ ዲስክሪፕሽን እዚህ ጋር እናስገባለን። ዲስክሪፕሽን ደግሞ ዝም ብላችሁ ነው ካት ምናምን ብላችሁ ልታስገቡ ትችላላችሁ። ዲስክሪፕሽን ደግሞ እንትን ላይ ብታጽፉት በጣም አሪፍ ነው። ቻት ጂፒቲ ላይ ጻፍልኝ ብላችሁ ከዛ እሱ ራሱ ምርጥ አድርጎ ይጽፍላችኋል። ዲስክሪፕሽን እዚህ ጋር ታስገባላችሁ። እኔ ለጊዜው ዝም ብዬ ነው ያስገባሁት። በመቀጠል እዚህ ጋር ሊንኮች የዩቲዩብ ሊንካችሁን፣ ሌላ ዩቲዩብ ቻናል ካላችሁ ቴሌግራም ሊንካችሁን፣ ቲክቶክ ሊንካችሁን እና ኢንስታግራም ሊንካችሁን እዚህ ጋር ታስገባላችሁ ማለት ነው። ኢሜል አስፈላጊ ከሆነ እዚህ ጋር ሰው ኮንታክት እንዲያደርጋችሁ ኢሜላችሁን ታስገባላችሁ። እዚህ ከስር ደግሞ የምታዩት ቪዲዮ ወተርማርክ እዚህ ጫፍ ላይ የምትሄድ አለች፣ እሷን ታስገባላችሁ። እኔ ለምሳሌ ተመሳሳይ ያንኑ ላስገባ።
አስገብቼ ጨርሻለሁ። ስለዚህ ምን ይቀረናል አሁን እዚች ጋር ከስር ታች መጨረሻ ላይ ወተር ማርክ ያልኩባችሁ ቦታ ላይ ሴቲንግ አይነት እንትን አለች፣ ሴቲንግ የምትመስላለች። ሴቲንጓን ትነካታላችሁ። ከዛ እዚህ ምንድነው የሚቀረን? ይሄኛው ኤስዲ ልክ ነው። እዚህ ቻናል የሚለው ላይ ትመጣላችሁ። ከዛ እዚህ ኪቦርድ የሚለው ጋር ስለምትሰሩት ስራ ኪወርድ ታስገባላችሁ። እያንዳንዱን ኪወርድ ታስገባላችሁ። እዚህ ጋር ካውንትሪ ላይሰንስ የሚላችሁን ዩኤስኤ ታደርጋላችሁ። ዩናይትድ ስቴትስ ትላለች፣ እሷን ታስገባላችሁ። ኪወርድ እዚህ ጋር ታስገባላችሁ። ከዛ ሴቭ ትላላችሁ። አለቀ ማለት ነው። ስለዚህ እንደዚህ በቀላሉ ዩቲዩብ ቻናላችሁን በምን ከፈታችሁ፣ በስልካችሁ ብቻ ኮምፒውተር ሳያስፈልግ እንደዚህ ከፈታችሁ ማለት ነው።